ሰላም ጤና ይስጥልኝ። ወደዚህ ልዩ ቪዲዮ እንኳን ደህና መጣችሁ። ዛሬ በዓለም ላይ ካሉ ምርጥ የትምህርት ስርዓቶች አንዱ ወደ ሆነውና ብዙዎች ሊማሩበት ወደሚመኘው የካናዳ ሃይ ስኩል ስርዓት ይዣችሁ እጓዛለሁ። በቆይታችንም ስለተለያዩ የካናዳ ትምህርት ስርዓቶች እንዲሁም ደግሞ ካናዳ ምን ትመስላለች፣ የተለያዩ ምርጥ ከተሞችንም እናያለን። ካናዳ ውስጥ የሃይ ስኩል ህይወት ምን ይመስላል? ትምህርቱስ እንዴት ነው? ከሀገር ውስጥና ከዓለም አቀፍ ተማሪዎች ምንስ ይጠበቃል? በዛሬው ሙሉ መርሃ ግብራችን ስለ ካናዳ ሁለተኛ ደረጃ ትምህርት ቤት ማወቅ የሚገባቸውን ሁሉንም ሚስጥሮች ደረጃ በደረጃ እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ብዙ ጊዜ ካናዳ በጣም የሚያማምሩ ከተሞች አሏት። ለምሳሌ ታዋቂው ቶሮንቶ ነው በብዛት እኛ የምናውቀው እና እሱም የሚገርም እይታ አለው። እንዲሁም ደግሞ የተለያዩ በክረምት ጊዜ ብዙ ጊዜ በረዶዋ ትታወቃለች። በጣም በረዶማ ሀገር ነች እና ደስ የምትል ሀገር ነች እና ዛሬ ጉዟችንን ወደዛ እናደርጋለን። ላይክ እያደረጋችሁ የካናዳ የትምህርት ስርዓት መዋቅር፣ ግዛቶችና ስልጣን። በካናዳ ሀገር አቀፍ የተማከለ የትምህርት ሚኒስቴር የለውም። እያንዳንዱ ግዛት ለምሳሌ ኦንታሪዮ፣ ብሪቲሽ ኮሎምቢያ፣ አልበርታ የራሱ የሆነ የትምህርት ህግና ስርዓተ ትምህርት አለው። ይህ ማለት እንደኛ ሀገር እንደ ኢትዮጵያ የራሱ የሆነ የትምህርት ፕሬዝዳንት ማለትም ልክ እንደ ብርሃኑ ነጋ የላትም። ስለዚህ የራሳቸው ግዛት የራሳቸውን የትምህርት ሚኒስቴርና ስርዓተ ትምህርት መዋቅር አዘጋጅተው የራሳቸውን ያስተዳድራሉ ማለት ነው። የክፍል ደረጃዎች ስንመለከት በአብዛኞቹ የካናዳ ክፍሎች ሃይ ስኩል የሚጀምረው ከ9ኛ ክፍል እስከ 12ኛ ክፍል ነው። እድሜያቸውም ከ14 እስከ 18 ለሆኑ ወጣቶች ብቻ ነው። ከዚህ ሁሉ ልዩ የሚያደርገው በኩቤክ ግዛት ሃይ ስኩል ከ7ኛ ክፍል እስከ 11ኛ ክፍል ብቻ ነው። ይህ ልዩ ያደርገዋል። የትምህርት ዘመናቸው የሚጀምረው በሴፕቴምበር መጀመሪያ ሲሆን የሚያበቃውም በጁን መጨረሻ ላይ ነው። አመቱ በሁለት ሴሚስተር ይከፈላል። ይህ ማለት ልክ እንደ ኢትዮጵያ ነው። በመስከረም ይጀምራል፣ በሰኔ ያልቃል። እኛ ሀገርም የግል ትምህርት ቤቶች ነው እንጂ የመንግስት ትምህርት ቤቶች በሁለት ሴሚስተር ነው የሚከፈለው። የቀን መርሃ ግብራቸው ትምህርት የሚጀምረው ከሰኞ እስከ አርብ ሲሆን አብዛኛውን ደግሞ ከ2 ሰዓት ተኩል እስከ 9 ሰዓት ይማራሉ። ይህ ማለት ከኛ ጋር ይመሳሰላል። በቃ ኢትዮጵያ ከሰኞ እስከ አርብ ትማራለች። በአሁን ሰዓት ደግሞ ቅዳሜ መጥቷል። የትምህርት አሰጣጥ፣ ክሬዲት እና የክፍል ህይወት። ክሬዲት ሲስተም በካናዳ ተማሪዎች በየክላሱ ፈተና አልፈው ቀጥታ ወደሚቀጥለው ክፍል አይዘዋወሩም። ይልቁንም ክሬዲት ይሰበስባሉ። ለመመረቅ ወይም የሃይ ስኩል ዲፕሎማ ለማግኘት የተወሰኑ የክሬዲት ቁጥሮች ማሟላት አለባቸው። ኦንታሪዮ ውስጥ 30 ክሬዲት ቁጥር ያስፈልጋቸዋል። ግዴታና ምርጫ ትምህርቶች ተማሪዎች እንደ ሂሳብ፣ ሳይንስ፣ እንግሊዝኛ፣ ፈረንሳይኛ ዋና ትምህርቶችን መውሰድ ግዴታቸው ነው። ጎን ለጎን ግን የሚወዱትን እንደ ሙዚቃ፣ ፎቶግራፊ፣ ቢዝነስ፣ ኮምፒውተር ሳይንስ፣ አውቶሞቲቭ እና ምግብ ማብሰል የመሳሰሉ ትምህርቶችን መርጠው መማር ይችላሉ። ኮንቲኒው አሰስመንት እዚህ ሀገር መጨረሻ ላይ የሚሰጠውን አንድ ትልቅ ብሔራዊ ፈተና የለውም ወይም ደግሞ ኢንትራንስ የላትም። ውጤት የሚሰላው በየቀኑ በሚሰሩ አሳይመንቶች፣ ፕሮጀክቶች፣ የክፍል ተሳትፎ፣ በየክፍለ ጊዜው የሚደረግ ትንንሽ ፈተናዎች ድምር ውጤት ነው። ከትምህርት ውጪ ያሉ እንቅስቃሴዎች፣ ስፖርትና ክለቦች። የካናዳ ሃይ ስኩል ከመጽሐፍ እውቀት በላይ ለተማሪዎች ሁለንተናዊ እድገት ትልቅ ቦታ ይሰጣል።
ትምህርት ቤት እንደተጠናቀቀ ከቀኑ 9 ሰዓት በኋላ ተማሪዎች አይበተኑም። በስፖርት ቡድኖች እግር ኳስ፣ ቅርጫት ኳስ ዋና ወይም ደግሞ በተለያዩ ክለቦች የክርክር ክለብ፣ የሮቦቲክስ ክለብ፣ የኪነ ጥበብ ክለብ ይሳተፋሉ። የማህበረሰብ አገልግሎት ለመመረቅ ተማሪዎች በበጎ ፈቃደኝነት ማህበረሰባቸውን ማገልገል ግዴታቸው ነው። ለምሳሌ በኦንታሪዮ 40 ሰዓት በበጎ ፈቃደኝነት ማገልገል ግዴታቸው ነው። ይህ ተማሪዎች የሥራ ልምድ እንዲቀስሙና ኃላፊነት እንዲሰማቸው ያደርጋል ይላሉ ካናዳ ዜጎች። ለዓለም አቀፍ ተማሪዎች ያለው እድል እንዲሁም የመግቢያ መስፈርቶች ኢትዮጵያን ጨምሮ ከተለያዩ ለዓለም ሀገር የሚመጡ ተማሪዎች በካናዳ ፐብሊክ ወይም ፕራይቬት ስኩል ሃይ ስኩሎችን መመዝገብ ይችላሉ። የሚያስፈልገውም ያለፉት 2 እና 3 ዓመታት የትምህርት ካርድ ማለትም ሪፖርት ካርድ እና እንግሊዝኛ ቋንቋ ችሎታ ነው። የቋንቋ ድጋፍ እንግሊዝኛ ቋንቋቸው ለደብል ቼክ የሚያስፈልጋቸው ተማሪዎች የትምህርት ቤቱ እንግሊዝ አስ ሰከንድ ላንጉዌጅ የተባለ ልዩ የድጋፍ ክፍል አዘጋጅተው ያስተምራሉ። የመኖሪያ ሁኔታ ወይም አካሞዴሽን ዓለም አቀፍ ተማሪዎች በሁለት መንገድ ሊኖሩ ይችላሉ። አንደኛው በቦርዲንግ ማለትም ትምህርት ቤት ግቢ ውስጥ ሲሆን፣ ሁለተኛውና በጣም የታወቀው ግን ከካናዳውያን ቤተሰቦች ጋር አብሮ በመኖር የካናዳ ባህልና እየተላመዱ መማር ነው። ወጪ ዝርዝሮች ለካናዳ ዜጎች ሃይ ስኩል ሙሉ በሙሉ ነፃ ቢሆንም ለዓለም አቀፍ ተማሪዎች ግን በአመት ከ10,000 እስከ 17,000 የካናዳ ዶላር ክፍያ ይጠይቃሉ ወይም ቲሹ ፊው ይጠይቃል። ሆኖም እያንዳንዱ ሙሉ የገንዘብ ድጋፍ የሚያስፈልጉ የስኮላርሺፖች እድሎችንም አመቻችተዋል። ከሃይ ስኩል በኋላ ወደ ዩኒቨርሲቲና ኮሌጅ የዕቅድ አማካሪዎች ያንዳንዱ ትምህርት ቤት ውስጥ ተማሪዎችን ስለ ወደፊት ህይወታቸው፣ ስለሚመርጡት የሙያ መስክና የትኛው ዩኒቨርሲቲ መግባት እንዳለባቸው በነፃ የሚያማክሩ ባለሙያዎች አሏቸው። ካናዳ ኢዝ ኖ ኢንትራንስ ኤግዛምስ በካናዳ ወደ ዩኒቨርሲቲ ወይም ኮሌጅ ለመግባት የሚሰጥ ምንም አይነት የአገር አቀፍ የማትሪክ ፈተና የለም። ተማሪዎች ከፍተኛ ትምህርት ተቋም የሚገቡት ከክፍል 11 እስከ 12ኛ ክፍል ባመጡት ውጤት አማካኝ ወይም ላይ ተመስርቶ ነው። የተለያዩ ጎዳናዎች ተማሪዎች እንደ ምርጫቸው ወደ ዩኒቨርሲቲ ለቲዮሪ ምርመራ ወይም ደግሞ ወደ ኮሌጅ ለተግባራዊና ለአጭር ጊዜ ስልጠና ወይም ቀጥታ ወደ ቴክኒክና ሙያ ለምሳሌ የጀርመን አውስቢልዲንግ አይነት ተግባር ስልጠናዎችን መሰማራት ይችላሉ። እንግዲህ የካናዳ ሃይ ስኩል ህይወት ይህንን ይመስላል። ተማሪዎቹ ለትምህርት ብቻ ሳይሆን ለእውነተኛው የዓለም ህይወት፣ ለፈጠራና ለነጻነት የሚያዘጋጅ ድንቅ ስርዓት ነው። ይህ ቪዲዮ ስለ ካናዳ ሁለተኛ ደረጃ ትምህርት ቤት ግልጽ መረጃ እንደሰጣችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ፣ እንዲሁም ወደፊት ስለ ካናዳ ስኮላርሺፖች፣ የቪዛ ሂደቶች፣ ሌሎች ጠቃሚ መረጃዎች በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ሀሳብና አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ።